ከእይታ በተሰወረ ረቂቅ መንፈሳዊ ኃይልና ከስጋዊ ምጡቅ እውቀትና ውስብስብ ምስጢራዊ ጥበብ ተዳቅሎ የተወለደው የዓለማችን የበኩር ልጅ ፖለቲካ ስለመሆኑ ስንቶቻችን እናውቃለን ብለው ይጠይቃሉ ጥቂት የንስር ዓይን የዘር ግንድ ያላቸው። ድንጋይን ከድንጋይ በማጋጨት እሳትን ማምረት የጀመረው የሳይንስ አብዮት ዛሬ ላይ በአያሌ ኪሎ ሜትር ርቀት ላይ ያለን ሰማይ ጠቀስ ሕንፃን የቁልፍ መያዣ በምታክል ምጥጥዬ ሪሞት በአውራ ጣቱ ጠቅ በማድረግ ብቻ በእቶን እሳት ማጋየት ወደሚችልበት መራቀቅ የተሸጋገረው ሳይንስና ቴክኖሎጂ የዘመናችን ፖለቲካ ጡንቻ በትረ መኮንን ሆኖ በማገልገል ላይ ይገኛል። የማዕረግ ስማቸው ላይ ኢንተለጀንስ የሚል ቃል በመጠቀም በሚታወቁት የተለያዩ ምስጢራዊ የስለላ ተቋማት ውስጥ ለማመን የሚከብዱ አስደናቂ እውቀትና ጥበቦች እንደ አሸን እየተፈለፈሉ የአባታቸውን ጋሽ ፖለቲካን ተልዕኮ በታታሪነትና በታማኝነት እያገለገሉ መሆናቸው የአደባባይ ምስጢር ነው። የስልጣኔ ሰረገላን በአስደናቂ ብቃትና ፍጥነት በማሽከርከር ላይ የሚገኘው ሳይንስና ቴክኖሎጂ የህዝብን ህይወት ቀላልና ያማረ እንዲሆን በማድረግ የማይተካ ሚና እየተጫወተ መሆኑ የማይካድ ሀቅ ቢሆንም ይኸው ራሱ ደግሞ የመቶ ሚሊዮኖችን ህይወት በመቅጠፍ ከመከሰሱን ባሻገር ዛሬ ላይ ፕላኔታችን ህይወት አልባ የመሆን እድሏን በማስፋት የህልውና ስጋት ሆኖ መደቀኑ በርካታ አወዛጋቢ ጥያቄዎች እንዲነሱ ማድረግ ምላሹን ፍለጋ በሚንከራተቱ ምጡቅ ጭንቅላቶችን የኋሊት በመክረፍ ኤደን ገነት ላይ እንዲያርፉ አስገድዷቸዋል። በምድራችን ለመጀመሪያ ጊዜ የዓለም ፖለቲካ ውስብስብ ምስጢራዊ ቀመር የጀመረው በኤደን ገነት እንደሆነ ብዙዎች በግልጽ የማይነግሩት እውነታ ስለመሆኑ በርካቶች ያላስተዋሉትም ይባላል። በሃይማኖታዊ እሳቤ መሰረት የዓለማችን ዕጣ ፈንታ የወሰኑ አራት ኃያልና ዝነኛ ገጸ ባህሪያት ፈጣሪ፣ አዳም፣ ሔዋንና እባብ እንደሆኑ ከደቂቅ እስከ ሊቅ የሚያውቁት ታሪክ መሆኑ አያጠራጥርም። በተመሳሳይ መልኩም የዓለምን ፖለቲካ ማርሽ ቀያሪ አራት ግዙፍ ገጸ ባህሪያት መንግስት፣ የፖለቲካ ፓርቲ፣ ፓርላማና መራጭ ህዝብ በመባል የሚታወቁ ሲሆን እነኚህ ኃያል የፖለቲካ ፊት አብራሪ ገጸ ባህሪያት ከኤደን ገነት ዝነኛ ገጸ ባህሪያት ጋር የሚመሳሰሉበትን አንድምታ ያጤኑት ውስን አሰላሳሊዎች ናቸው ይባልለታል። የኤደን ገነት መንግስት ፈጣሪ ሲሆን በመራጭ ህዝብ የተወከሉት አዳምና ሔዋን፣ ፓርላማው ራሱ የኤደን ገነት ሲሆን ተቀናቃኝ የፖለቲካ ፓርቲ ሆኖ የተከሰተው እባብ እንደሆነ ውስብስብ ምስጢር የሚፈቱ አንጋፋ ፈላስፎችና መንፈሳዊ ጠበብቶች የሚመዙት እውነታ ነው። ታዲያ ለመጀመሪያ ጊዜ በፖለቲካ ፓርቲነት የተወከለው እባብ በኤደን ገነት ለምርጫ ቅስቀሳ የተጠቀመው ፖለቲካዊ ፕሮፓጋንዳ ከዚህ የዛፍ ፍሬ የበላችሁ ጊዜ አይኖቻችሁ ተከፍቶ እንደ እግዚአብሔር ትሆናላችሁ በሚል ስሜት ቀስቃሽ የተሳካ ፕሮፓጋንዳ ንግግር ተመራጭ ሆኖ በዓለም የስልጣን ዙፋን ላይ ለእልፍ ዘመናት የትኛው ምድራዊ ኃይል ሊነቀንቀው በማይችል ምቾት በድል አድራጊነት ተቀምጦ ይገኛል። በዚህ ደረጃ ለእልፍ ዘመናት አይነኬ ስልጣኑን ያስጠበቀው በሰው ልጅ ደም እንደ ፏፏቴ በሚፈስበት ዙፋኑ የሚሊዮኖች ነፍስ ስለሚገበርበት እንደሆነ ምድራችን እስከዛሬ ያስተናገደቻቸው ዘግናኝ ጦርነቶችና እልቂቶች ታሪክ እንደሚመሰክር ብዙዎች ይስማሙበታል። ከክርስቶስ ልደት በፊት እስከ መካከለኛው ዘመን በነበሩ ጦርነቶች የሟቾችን ቁጥር በትክክል ማስቀመጥ ባይቻልም እንደ ታሪክ ተመራማሪዎች ገለጻ የሞንጎላውያን ወረራዎች እንደተካሄዱ በሚነገርለት ከ1206 እስከ 1368 ድረስ ባሉ ዓመታት እስያና አውሮፓን ባናወጠ ጦርነት ከ30 እስከ 60 ሚሊዮን የሚጠጉ ሰዎች ህይወታቸውን ያጡ ሲሆን ከ1337 እስከ 1457 ድረስ እንግሊዝና ፈረንሳይ በተፋለሙበት ጦርነት ከ2 እስከ 3 ሚሊዮን የሚጠጉ ሰዎች እንደተቀጠፉ ይነገራል። በ20ኛው ክፍለ ዘመን በተደረገው የመጀመሪያ ዓለም ጦርነት 20 ሚሊዮን ህዝብ ሲረግፍ በሁለተኛው ዓለም ጦርነት ደግሞ ከ70 ሚሊዮን እስከ 85 ሚሊዮን ድረስ የሚገመት ደም የፈሰሰ ሲሆን በአጠቃላይ በተለያዩ አነስተኛ ግጭቶችና የእርስ በርስ ጦርነቶች በ20ኛው ክፍለ ዘመን ብቻ ከ100 እስከ 150 ሚሊዮን የሚጠጉ ሰዎች ነፍስ በዘግናኝ እልቂት መሰዋቱን የምድራችን ጥቁር መዝገብ ታሪክ ይመሰክራል። በኤደን ገነት ተቃዋሚ ፓርቲ ሆኖ እባብ ከመምጣቱ በፊት ከዚህ ዛፍ ፍሬ የበላችሁ ቀን ሞትን ትሞታላችሁ በሚል ኮስታራ ትእዛዝ የተቀመጠው ብቸኛው በጠንካራ ትንቢት የተገመደ ህገ መንግስታዊ አንቀጽ እውነታነት በ20ኛው ክፍለ ዘመን በተደረጉ ጦርነቶች በተቀጠፉ የ100 ሚሊዮኖች ሞት የቃሉን እውነታ በግዝፈት የመሰከረና የእባቡን ፕሮፓጋንዳ ሐሰተኛነት ያጋለጠ ስለመሆኑ አያጠራጥርም። ነገ ከነገ ወዲያስ ዓለም ከየትኛው አስፈሪ የትንቢት እውነታ ጋር ትፋለም ይሆን? የኢኤምሲ ዜና ልዩ ዳሰሳ ያቀረብኩላችሁ ዮናዳ ሙላቱ ነኝ። በቸር ቆዩልኝ።